ዩቲዩብ ላይ ላይቭ ስትሪም ካደረጋችሁ በኋላ ቪዲዮአችሁን ኤዲት ማድረግ ከፈለጋችሁ ማለት ነው እንዴት ኤዲት ማድረግ እንደምትችሉ ላሳያችሁ ነው። እዚህ መሰረት እዚህ ጋር እንደምታዩት ዩቲዩብን ከፈትኩት። ዩቲዩብን ከከፈትኩ በኋላ እዚህ ጋር ፕሮፋይሌን እነካለሁ። ከዛ ዩቲዩብ ስቱዲዮ የሚል አለ። እንደዚህ ከከፈተልኝ በኋላ ኮንተንት የሚለውን ተች አደርጋለሁ። ከዛ ላይቭ የሚለው ላይ እሄዳለሁኝ። ላይቭ ላይ ከሄድኩ በኋላ ላይቭ የሰራሁት ቪዲዮ ይሄ ነው። ይህችን ዲቴይሏን እነካለሁ። ዲቴይል ከነካው በኋላ እዚህ ጋር እንደምታዩት ኤዲተር ይላል። ኤዲተር የምትለዋን እነካለሁ። ከነካው በኋላ እዚህ ጋር ትሪም ኤንድ ከት የሚል አለ። እዚህ ጋር አሁን ኤዲት ማድረግ እችላለሁ ማለት ነው። አሁን እዚህ ጋር እንደዚህ እያደረኩ እዚህ ጋር እንደምታዩት ነው ቪዲዮ ማለት ነው። ፕሌይ እለዋለሁ ማለት ነው። እዚህ ጋር እንደምታዩት ነው ቪዲዮ ማለት ነው። እንደምታዩት ማለት ነው። እንደፈለገን ማንቀሳቀስ እንችላለን። ዙም ኢን ማድረግ እንችላለን። ዙም አውት ማድረግ እንችላለን ማለት ነው። እዚህ ጋር እንደዚህ ከት እያደረግን ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ከት የሚለውን እየነካ እንደዚህ ማድረግ እንችላለን ማለት ነው። ከት የሚለውን እየነካ ማለት ነው። በዚህ አግባብ ኤዲት እናደርጋለን ማለት ነው። ኤዲት አድርገን ፋይናሊ እንደዚህ ከጨረስን በኋላ እዚህ ጋር ሴቭ አስ ኒው ይላል። ሴቭ ስንለው ኤዲት የተደረገውን ያስቀምጥልናል ማለት ነው።